ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ክፍል ደግሞ ለእናንተ የሚጠቅም ጥሩ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንድጀምሩ ስል እጠይቃችኋለሁ ማለት ነው። ዛሬ የምንወያየው አረፍተ ነገር ምስረታ ነው። ዛሬ ትንሽ አንድ ደረጃ ከፍ ብለን እስቲ አረፍተ ነገር ከዚህ በፊት ቃላት ምስረታ፣ ፊደላት፣ የፊደላት ልዩነት እያልን ብዙ ነገሮችን ቪዲዮዎችን አይተናል ከዚህ በፊት። አሁን ደግሞ ቃላት ምስረታ፣ ቃላቶች የተለያዩ ቃላቶች ዝብርቅርቅ ተደርገው ተሰጠውን እነዛም በአንድ ላይ እያቀናጀን ሙሉ ትርጉም የሚሰጥ ቃል እንዴት እንመሰርታለን የሚለውን በዛሬው ቪዲዮ እንማማራለን ማለት ነው። መጀመሪያ ላይ ምን ይላል እዚህ ጋር? ይችን ታይትሏን እናነባታለን። የአረፍተ ነገር ምስረታ ወይንም አረፍተ ነገር ምስረታ ይላል። አረፍተ ነገር ምስረታ። ዛሬ አረፍተ ነገር የተሰጡን ቃላቶች አሉ። እዚህ ጋር የተደረደሩ ቃላቶች አሉ። እዚህ ጋር የተደረደሩ ቃላቶች እነዚህን በማቀናጀት ሙሉ ሐሳብ የሚሰጥ አረፍተ ነገር መስራት እንችላለን ማለት ነው። መጀመሪያ እያንዳንዱ ቃላቶች እናንብባቸው። አቤል፣ አቤል፣ አቤል። ሁለተኛው ሀያት፣ ሀያት፣ ሀያት። ረጅሙ፣ ረጅሙ፣ ረጅሙ። ጓደኛዬ፣ ጓደኛዬ፣ ጓደኛዬ። ይመጣል፣ ይመጣል፣ ይመጣል። ተማረች፣ ተማረች፣ ተማረች። ዛሬ፣ ዛሬ፣ ዛሬ። በራ፣ በራ፣ በራ። በላ፣ በላ፣ በላ። ምሳውን፣ ምሳውን፣ ምሳውን። አማርኛ፣ አማርኛ፣ አማርኛ። መብራቱ፣ መብራቱ፣ መብራቱ ይላል ማለት ነው። እዚህ ጋር ባለ 3 ፊደላት አሉ፣ ባለ 3 ፊደል ቃላቶች አሉ፣ ባለ 4 ፊደል ቃላቶች አሉ፣ ባለ 2 ፊደል ቃላቶች አሉ፣ እንዲሁም ሌላ ባለ 4 ፊደል ቃላቶች አሉ። ባለ 2ም ባለ 3 ባለ 4 በጣም ብዙ አይነት ፊደላት ያላቸው ቃላቶቹን መስርተናል። በዚህ መልኩ 12 ቃላትን በዚህ መልኩ ከመሰረትን ካስቀመጥን በኋላ እነዚህን በማቀናጀት በአንድ ላይ በማድረግ ቃላት እንዴት እንመሰርታለን የሚለውን ነው የምናየው። እሺ፣ የአንደኛው አረፍተ ነገር የመጀመሪያው አረፍተ ነገር ምን ይላል? አቤል፣ አቤል ምሳውን፣ ምሳውን በላ፣ በላ። አቤል ምሳውን በላ ይላል። እዚህ ጋር እንደምታዩት አቤል ምሳውን በላ ይላል አረፍተ ነገራችን። እዚህ ጋር አቤልን ከየት አመጣ ነው ካል እዚህ ጋር ተሰጠን ነበር። ይሄው አቤል። ምሳውን የምትለዋስ እዚህ ጋር ከዚህ ወሰድን። በላ የሚለውን ከዚህ ጋር ወሰድን። ስለዚህ እነዚህ ሶስቱን የተሰጡን ቃላቶች በማጣመር ሙሉ ሐሳብ የሚያስተላልፍ የተሟላ ሐሳብ የሚያስተላልፍ አረፍተ ነገር ሰራን። አቤል ምሳውን በላ የሚል አረፍተ ነገር መሰረትን ማለት ነው። እሺ፣ ሁለተኛ ደግሞ ሀያት፣ ሀያት አማርኛ፣ አማርኛ ተማረች፣ ተማረች። ሀያት
አማርኛ ተማረች የሚል ደግሞ እዚህ ጋር አለ። ስለዚህ ሀያትን ከዚህ ጋር ወሰድን፣ አማርኛ የሚለውን ከዚህ ጋር፣ ተማረች የሚለውን ከዚህ ጋር፣ ሶስቱን በማጣመር ሀያት አማርኛ ተማረች የሚል አረፍተ ነገር መመስረት እንችላለን ማለት ነው። ሶስተኛ ረጅሙ ጓደኛዬ ዛሬ ረጅሙ ጓደኛዬ ዛሬ ይመጣል። ረጅሙ ጓደኛዬ ዛሬ ይመጣል። እሺ እዚህ ጋር ከዚህ ጋር ረጅሙ የሚለውን ከዚህ፣ ጓደኛ የሚለውን ከዚህ፣ ዛሬ የምትለዋን ከዚህ፣ ይመጣል የምትለዋን ከዚህ አራቱን ቃላት በማጣመር ረጅሙ ጓደኛዬ ዛሬ ይመጣል የሚል አረፍተ ነገር መሰረትኩ ማለት ነው። ሌላ አራተኛውና የመጨረሻ የመሰረትነው አረፍተ ነገር መብራቱ በራ ይላል። ስለዚህ መብራቱ በራ ከሚለው ላይ መብራቱ የምትለዋን ከዚህ ጋር በራ የምትለዋን ከዚህ ጋር በመውሰድ ሁለቱን ቃል በማጣመር መብራቱ በራ የሚል አረፍተ ነገር መሰረትኩ ማለት ነው። ስለዚህ የተለያዩ ቃላቶችን በአንድ ላይ በማቀናጀት ሙሉ የተሟላ ሀሳብ እንዲሰጡን በአረፍተ ነገር ማድረግ ይቻላል። እናንተም ሌሎችን መለማመድ ትችላላችሁ ማለት ነው። ስለምትከታተሉኝ እየተከታተላችሁ ስላለ አመሰግናለሁ። እንዲሁም በተጨማሪ ላይክ፣ ሰብስክራይብ፣ ሼር ለጓደኞቻችሁ እንድታደርጉ ስል እጠይቃችኋለሁ። ከዛ በተጨማሪ ኦንላይን በግል መማር የምትፈልጉ ካላችሁ ስልክ ዩቲዩብ ቻናል ላይ እንዲሁም ቪዲዮዎች ላይ ስለሚገኝ በዛ ማግኘት ትችላላችሁ ማለት ነው። አመሰግናለሁ።